መርሐባ በዛሬው ቪዲዮ አረብኛ ቃላቶችን ለማያያዝና ንግግሮቻችንን ትክክለኛ ትርጉም እንዲኖራቸው የሚያግዙ 8 ቃላቶችን እንማራለን። በንግግራችን መሃል እና፣ ወይም፣ ግን፣ ምክንያቱም እና የመሳሰሉ ቃላቶችን በአረብኛ ቋንቋ እንዴት ነው አረፍተ ነገር ውስጥ አስገብተን የምንናገራቸው የሚለውን በዛሬው ቪዲዮ እናያለን። ቪዲዮን ላይክ ማድረግ እንዳይረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የአረብኛ ትምህርቶችን ይከታተሉ። የመጀመሪያው እና ለማለት እና፣ ወ ለምሳሌ ሩሕት ሱቅ ወሽተረይት ኹብዝ፣ ወደ ገበያ ሄድኩ እናም ዳቦ ገዛሁ። ሩሕት ሱቅ ወደ ገበያ ሄድኩ፣ ወሽተረይት የምትለው እዚህ ጋር ነው የምታዩት። እሽተረይት ገዛሁ ማለት ነው። ወሽተረይት እና ገዛሁ፣ ኹብዝ ዳቦ ገዛሁ። ሩሕት ሱቅ ወሽተረይት ኹብዝ፣ ወደ ገበያ ሄድኩ እና ዳቦ ገዛሁ። አና ወአቡይ ሩሕና ሊልበይት፣ እኔና አባቴ ወደ ቤት ሄድን። አና ወአቡይ ሩሕና ሊልበይት፣ አነ እና ወአቡይ አባቴ رحت الدوام ወደ ስራ ሄድኩ ورجعت بدري رحت الدوام ወደ ስራ ሄድኩ እና رجعت ተመለስኩ بدري በጊዜ ተመለስኩ። ስለዚህ የሆነ ነገር እና ብለን ለማያያዝ ከፈለግን ቃላቶችን ሊሆን ይችላል፣ ሐረጎችን ሊሆን ይችላል። አነ ወአቡይ እንዳልነው ቃላቶችን አነ አንድ ቃል ነው፣ አቡይ ሌላ ቃል ነው። እኔ አባት እና ለማለት ከፈለገ አነ ወአቡይ እንላለን ማለት ነው። አነ ወአቡይ። ሐረጎችንም እንደዚሁ ረሕት ደዋም ወደ ስራ ሄድኩ፣ ረጃዕት በድሪ በጊዜ ተመለስኩ። ሁለት ሐረጎች ናቸው። እነዚህ ለማያያዝ ከፈለግን ረሕት ደዋም ወረጃዕት በድሪ ወደ ስራ ሄድኩኝ በጊዜ ተመለስኩ እና በጊዜ ተመለስኩ። ሁለተኛው ቃል ወይም ለማለት አው ለምሳሌ ተቢን አክል ሰዑዲ አው ሐበሺ፣ የሳውዲ ምግብ ትፈልጋለሽ ወይስ የሐበሻ? ተቢን አክል ሰዑዲ፣ ተቢን ትፈልጋለሽ፣ አክል ሰዑዲ የሳውዲ ምግብ፣ አው ወይስ ሐበሺ የሐበሻ ምግብ። አና አው አኹይ ላዝም ንሩህ፣ እኔ ወይም ወንድሜ መሄድ አለብን። አና አው አኹይ ላዝም ንሩህ፣ እኔ ወይም ወንድሜ መሄድ አለብን። አነ እኔ፣ አኹይ ወንድሜ። ሁለቱን ለማያዝ አነ አው አኹይ እኔ ወይም ወንድሜ፣ ላዝም ንሩህ መሄድ ግዴታ መሄድ አለብን። አሁን እዚህ ጋር አው በሚለው ቦታ ሌላ ቃልን የምንጠቀም ቢሆን ትርጉሙን ይቀይርብናል ማለት ነው። ለምሳሌ ወ ብለን ከቀጠልን አነ ወአኹይ ላዝም ንሩህ እኔና ወንድሜ መሄድ አለብን። አው ከሆነ ግን እኔ ወይም ወንድሜ መሄድ አለብን የሚለውን ያመላክታል ማለት ነው። ትተስል ፊህ አው ትርስል ለሁ ሪሳላ፣ ትተስል ፊህ አው ትርስል ለሁ ሪሳላ፣ ትደውልለታለህ ወይም ለሱ ሜሴጅ ትልክለታለህ። ትደውልለታለህ ወይም ለሱ ሜሴጅ ትልክለታለህ። ትተስል ፊህ ማለት ትደውልለታለህ፣ አው ወይም ትርስል ለሁ ለሱ ትልክለታለህ፣ ሪሳላ ሜሴጅ ለሱ ሜሴጅ ትልክለታለህ ወይም ትደውልለታለህ። ሶስተኛው ቃል ነገር ግን ወይም ግን፣ ላኪን ለምሳሌ አብሽተሪሃ ላኪን ሰረሃ ጋሊ፣ መግዛት ፈልጋት ነበር ነገር ግን ውድ ናት። አቢ አሽተሪሃ ላኪን ሰረሃ ጋሊ፣ መግዛት ፈልጋት ነበር ነገር ግን እሷ ውድ ናት። አቢ እፈልጋለሁ፣ አሽተሪሃ መግዛት፣ ላኪን ነገር ግን ወይም ግን፣ ሰረሃ ዋጋዋ፣ ጋሊ ውድ ነው። هو حاول كثير لكن ما قدر، እሱ ብዙ ጊዜ ሞከረ ላኪን ነገር ግን ማግደር አልቻለም። هو حاول كثير لكن ما قدر፣ እሱ ብዙ ጊዜ ሞከረ ላኪን ነገር ግን ማግደር አልቻለም።
أبغى أرتب لكن ما عندي وقت أبغى أرتب ما استكاكل እፈልጋለሁ ላኪን ነገር ግን ما عندي وقت እኔ ጋር ጊዜ የለም ነገራቶችን ወይም ለምሳሌ أبغى أرتب الدولاب ሊሆን ይችላል ዶላቡን ማስተካከል እፈልጋለሁ ወይም أبغى أرتب البيت ወይም ቤቱን ማስተካከል እፈልጋለሁ ላኪን ነገር ግን ما عندي وقت እኔ ጋር ጊዜ የለም እኔ ጋር ጊዜ የለም እንላለን ማለት ነው አራተኛ ምክንያቱም ለማለት لأن تأخرت لأني كنت أرتب አርፍጃለሁ ምክንያቱም እያስተካከልኩ ነበር አርፍጃለሁ ምክንያቱም እያስተካከልኩ ነበር ቤት እያስተካከልኩ ሊሆን ይችላል ያውም የሆነ ነገር በዛ ምክንያት ነው ያረፈድኩት ለማለት لأني እንላለን ማለት ነው لأني نمت بدري لأني تعبان نمت ተኛሁ بدري በጊዜ لأني تعبان ምክንያቱም ደክሞኝ ስለነበር نمت بدري لأني تعبان ما رديت لأني مشغول አልመለስኩም ምክንያቱም ቢዚ ስለሆንኩ ما رديت لأني مشغول ለምሳሌ አንድ ሰው የሆነ ሜሴጅ ልኮላችሁ ليش ما ترد الرسالة ቢላችሁ ለምንድን ነው ሜሴጁን ማትመልሰው ما رديت አልመለስኩም لأني مشغول ምክንያቱም ቢዚ ስለሆንኩ ወይም ስራ ስለበዛብኝ እንላለን ማለት ነው አምስተኛው ቃል ከዚያም በኋላ ለማለት ثم أو بعدين ثم ወይም بعدين ከዚያም በኋላ ለማለት እነዚህ ሁለት ቃላቶች መጠቀም እንችላለን ለምሳሌ أكلنا بعدين شربنا قهوة በላን ከዚያም شربنا ጠጣን قهوة ቡና ጠጣን دخلت البيت ثم ناديت أمي ቤት ገባሁ ثم ከዚያም ناديت أمي እናቴን ጠራኋት ቤት ገባሁ ከዚያም እናቴን ጠራኋት صحيت بعدين فتحت اللابتوب صحيت ከእንቅልፌ ተነሳሁ بعدين ከዚያም በኋላ فتحت ላፕቶፑን ከፈትኩ ስድስተኛው ቃል የሆነ ነገር እንደዚህ ከሆነ ለማለት إذا እንደዚህ ከሆነ إذا ወይም በእንግሊዝኛው if የምንለው ማለት ነው ለምሳሌ إذا خلصت كلمني ስትጨርስ አውራኝ አውራኝ እንደዚያ ከሆነ ማለት የምትጨርስ ከሆነ كلمني ከዛም በኋላ አውራኝ إذا تأخرت بروح بدونك የምትዘገይ ከሆነ ብቻዬን እሄዳለሁ ወይም አንተ ጋር አልሄድም إذا تأخرت بروح بدونك የምትዘገይ ከሆነ بروح እሄዳለሁ بدونك ካንተ ውጪ እሄዳለሁ ወይም አንተን ትቼ እሄዳለሁ إذا تأخرت بروح بدونك ስለዚህ إذا የምንለው እንደዚህ የማታረክ ከሆነ ወይም እንደዚህ የምታረክ ከሆነ እንደዚህ አደርጋለሁ ለማለት እናስገባታለን ማለት ነው ሰባተኛው ቃል የሆነ ነገር እንደዚህ ለማረክ ለማለት ከፈለግን عشان እንላለን عشان ለምሳሌ اشتريت كتاب عشان أتعلم መጽሐፍ ገዛሁ እንድማር ወይም ለመማር መጽሐፍ ገዛሁ የሆነ ነገር ለማድረግ የሆነ ነገር አደረኩ ለማለት عشان እናስገባለን ምን ለማድረግ ለምሳሌ እዚህ ጋር ለመማር ምን አደረኩ መጽሐፍ ገዛሁ اشتريت كتاب ለምን عشان أتعلم ለመማር ማለት ነው جيت بدري عشان ما أتأخر በጊዜ መጣሁ እንዳላረፍት جيت بدري በጊዜ መጣሁ عشان ما أتأخر እንዳላረፍት በጊዜ መጣሁ ማለት ነው ስምንተኛው ቃል ለማ ወይም
ለማ ወይም የውም የሆነ ነገር እንደዚህ ባደረኩ ጊዜ እንደዚህ ባደረኩ ቀን ለማለት ከፈለግን ለማ ወይም የውም እንላለን። ለምሳሌ የውም ደኸል አልኩል ሰከት በገባ ጊዜ ሁሉም ዝም አለ። የውም ደኸል እሱ በገባ ጊዜ አልኩል ሁሉም ሰከት ዝም አሉ። ሁሉም ዝም አሉ። የውም ደኸል አልኩል ሰከት ሁሉም እሱ በገባ ጊዜ ሁሉም ዝም አሉ። ለማ ሶሒት ለቂቱ ሪሳላ ለማ ሶሒት ከእንቅልፌ በተነሳሁ ጊዜ ለቂቱ ሪሳላ ደብዳቤ ወይም ሜሴጅ አገኘሁኝ። በእንቅልፌ በተነሳሁ ጊዜ ደብዳቤ ወይም ሜሴጅ አገኘሁኝ። ስለዚህ እነዚህ 8ቱ አጣማሪ ቃላቶች በአረበኛ ቋንቋ በዕለት ተዕለት ንግግራችን በተደጋጋሚ የምንጠቀማቸው ናቸው። በተለያዩ ምሳሌዎች እያስገባችሁ ተለማመዷቸው። ቪዲዮውን ላይክ ማድረግ እንዳይረሱ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። የቴሌግራም ቻናላችንን ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። أشوفكم في الفيديو الجاي. مع السلامة.